ሃሎ ጋይስ እንዴት ናችሁ? እንኳን በድጋሚ ወደ ዩቲዩብ ቻናሌ በሰላም መጣችሁ። ለማታውቁኝ ወይም አዲስ ለሆናችሁ ያና እባላለሁ ወይም ደግሞ ቤቴል ማስረሻ። ይሄ ፔጅ የተከፈተው ለምን እንደሆነ ባለፈውም ነግራችሁ ነበር። ሰልፍ ዲቨሎፕመንት፣ ሰልፍ ግሮዝ ላይ በማሰብ የተከፈተ ቻናል ነው። ምክንያቱም ማደግ መቀየር ስላለብን። የባለፈው ቪዲዮ ላይ የሰራሁት ስለ ሱስ ነበረ። የኔ ፐርሰናል ኤክስፒሪየንስ እንዴት ከሱስ እንደወጣሁኝ ምን እንደጠቀመኝ ሰርቼላችሁ ነበረ። ሆፕፉሊ ወዳችሁታል። ኮሜንታችሁን እያየሁኝ ነበር እንደወደዳችሁት እና በጣም አመሰግናለሁ ስላያችሁት። አሁን ደግሞ ዛሬ የምናወራበት ስለምንድን ነው? ዲፕሬሽን። ምክንያቱም ብዙዎቻችን ስትራግል የምናደርግበት የምንሰቃይበት በጣም 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 ብዙ ነገር የምንሆንበት ኢቭን ወደ እኔ ደግሞ ወደ ሱስም የገባሁበት ዋነኛው ሪዝን ምንድን ነበረ? ዲፕሬሽን። ለዛ ነው ዛሬ ደግሞ በዲፕሬሽን ጉዳይ እንድናወራ የፈለኩት። ብዙዎቻችሁ ደግሞ ያው ቲክቶክ ዲኤም ላይም ኢንስታግራም ዲኤም ላይም እየጻፋችሁልኝ ነበር ስለ ዲፕሬሽን። እንዴት ነው አንቺ ኦቨርካም ያደረግሽው? ምን ረዳሽ? ከመጀመሪያ በፊት ግን አንድ ነገር ልንገራችሁ። እኔ ሳይካትሪስትም አይደለም ሳይኮሎጂስትም አይደለም። ምንም ያጠናሁት ነገር የለም ስለ ዲፕሬሽን። ግን ከቲዮሪው ይልቅ ፕራክቲካል በዲፕሬሽን ብዙ ስለተሰቃየ የራሴን ኤክስፒሪየንስ ነው ሼር ማድረጋችሁ እዚህ ጋር እና ግዴታ ሳይካትሪስት ጋር መሄድ አለብኝ ምናምን ብላችሁ የኔ ዲፕሬሽን ይለያል ብላችሁ የምታስቡ ከሆነ ሂዱ። አሁንም ምንም ነገር ከመሄድ እንዳያግዳት። መጀመሪያ ዲፕሬሽን ወይም ደግሞ ድባቴ ምንድን ነው? ዲፕሬሽን ማለት ለትንሽ ጊዜ የምትሰማን ሀዘን ወይም ሳድነስ ሳይሆን ከሳምንት እስከ ወር ድረስ የሚቆይ የማያቋርጥ የማዘን የድብርት በቃ የሚከብድ ስሜት የሚሰማን ነው ዲፕሬሽን ማለት። ዲፕሬሽን እድሜ እንደማይገድበው በዚህ አጋጣሚ እንድታውቁ ፈልጋለሁ። ለመጀመሪያ ጊዜ እኔ ዲፕረስድ የሆንኩት በሰባተኛ ክፍል ወይም ደግሞ 11 ዓመቴ ላይ ነው። ልጅም ሆናችሁ ዲፕሬሽን ውስጥ ልትገቡ ትችላላችሁ። አንዳንድ የዲፕሬሽን አንዳንድ ጊዜ በምክንያቶች ሊመጣ ይችላል። ባላችሁበት ሰራውንዲንግ ወይም ደግሞ ባደጋችሁበት ወይ በምናምን ሊመጣ ይችላል። አንዳንዴ ደግሞ አውት ኦፍ ኖዌር ሊመጣ ይችላል። ቋሚ የሆነ ምክንያት የለውም። ዲፕሬሽን ውስጥ ለመግባት ቋሚ የሆነ ምክንያት የለውም። እንዳልኳችሁ አውት ኦፍ ኖዌር ምንም ነገር ሳይፈጠር ዲፕሬሽን ውስጥ ወይም ደግሞ ዲፕረስድ ልትሆኑ ትችላላችሁ። ወይም ደግሞ አንዳንድ በጣም ትራውማቲክ የሆኑ ነገሮች አጋጥሟችሁ ወይ ቻይልድ ትራውማ ኦር ደግሞ የሆነ ወይ ስራ አጥታችሁ ወይ የሆነ ነገር ውስጥ ሆናችሁም ደግሞ ሊያጋጥሙ ይችላል። ስለዚህ ዲፕሬሽን የመምጫው ምክንያት አይታወቅም ማለት ነው። ሌላው ከዲፕሬሽን ውስጥ መውጣት ይቻላል ወይ ነው? ይኸው ማየት ትችላላችሁ። ይቻላል። እንደዛ ማለት ደግሞ አይመለስም ማለት አይደለም። ሊመለስ ይችላል። ኢትስ ፋይን። ብቻ እናንተ ሰልፍ አዌር ሆናችሁ በምን ምክንያት እንደመጣውቃችሁ ከዛ ኋላ ምን ማድረግ አለብኝ የሚለውንና ራሳችሁን ለማሰጣት መሞከር ነው እንጂ ሊመለስ ይችላል። ኢትስ ፋይን። ህይወት ነው። ምንም በአንድ ጊዜ ጥሩ ሊሆን ይችላል። ህይወታችን አንድ ጊዜ ጥሩ ነገር ላይ ልንሆን ይችላለን። አንዳንድ ጊዜ ደግሞ መጥፎ ነገር ውስጥ ልንሆን ይችላለን። ምንም ማለት አይደለም። ስለ ዲፕሬሽን ይሄን ያልካልኳችሁ ደግሞ የኔን ሰልፍ ኤክስፒሪየንስ ልንገራችሁ። መጀመሪያ ዲፕሬሽን ውስጥ እንዴት ገባው? የገባሁት መጀመሪያ ላይ 7ኛ ክፍል እያለሁ የነበረ ኢንተርቪው ላይ እንደሰማችሁትም የቻይልድ ትራውማ ስላለብኝ ፐርሰናል የፋሚሊ ኢሹ ስለነበረብኝ መጀመሪያ የጀመረኝ በዛ ምክንያት ነበረ። እንዴት እንደሆነ ስሜቱን አላቆም፣ ግን በቃ ምንም አይነት ሆፕ አልነበረኝም። የዲፕሬሽን ሲምፕተሞች ታውቋቸዋላችሁ። ምንም አይነት ሞቲቬሽን አልነበረኝም። ምንም አይነት ጥሩ ነገር አይታየኝም ነበረ። በጣም በቃ ዳርክ የሆነ ነገር ነው የሚታየኝ። በጣም መጥፎ ነገር ነበር የሚሰማኝ ምናምን እና ከዛ ኋላ ነው እኔ ራሴን ለማጥፋት መጀመሪያ የወሰንኩት ያሰብኩት ማለት ነው። እንዳልኳችሁ እያደግኩ ስመጣ በጣም ዲፕረስድ እየሆንኩ መጣሁኝ። ከዛ ከቤት ስወጣ ደግሞ በጣም እየከበደኝ መጣ። እኔ ዲፕረስድ ስሆን በነገራችን ላይ ከአልጋ ላይ ሁላ መነሳት ነው የሚያቅተኝ። ምንም ተስፋ አላይም ነበረ። በቃ ወደፊት የሆነ ነገር ይፈጠራል የሚለው ነገር የለም። በቃ እንደበቃልኝ ነው የሚመስለኝ። ምንም ፊውቸር አላይም። ምንም ተስፋ አይኖረኝም። ምንም ነገር ለመስራት ሞቲቬሽን አይኖረኝም። ከዛ በቃ በጣም የሚያስጠላ ኔጌቲቭ የሆነ ቶቶች ነበር የሚመጡ፣ ኔጌቲቭ የሆነ ሀሳቦች በጣም ራሴን እንድጠላ ያደረገኝ ነበር እና በእንደዛ አይነት ስሜት ለረዥም ጊዜ ቆየች። እኔ ዲፕሬሽን ውስጥ ያስገቡኝ ነገሮች በዛ ሰዓት ለራሴ የነበረኝ መጥፎ ግምት፣ በዛ ላይ ደግሞ በጣም ራሴን ከሰው ጋር አወዳድር ነበረ። ሶስተኛ እኔ በህይወቴ ላይ በዛ ሰዓት ምንም ነገር እየሰራሁኝ አልነበረም። ተኝቼ ነው የምውለው። ያ ደግሞ ሞር ዲፕረስድ እንደሆን እያደረገኝ እየመጣ ነበረ። ከዛ ደግሞ እንዳልኳችሁ ቻይልድ ትራውማ፣ ያ ደግሞ ቻይልድ ትራውማ
አይምሮዬ ውስጥ ሌላ መጥፎ አስተሳሰብ ነው መጥፎ ለራስ ያለኝን ግምት መጥፎ እንዲሆንና እንዲወርድ አድርጎት ነበረ። ሶ እነዛ እኔ ሞር ዲፕሬሽን ውስጥ አቆይቶኛል። ከዛስ ያ ዲፕሬሽን ወደ ምን አመራኝ ደግሞ ወደ ሱስ። ባለፈው እንደነገርኳችሁ ዲፕሬስድ ሲሆን ወዴት ነው የሄድኩበት? ወዲያው ወደ ሱስ ነው የሄድኩት ማለት ነው። ከዛ በዛ በሱስ ውስጥ ደግሞ ጭራሽ ከዲፕሬሽን መውጣትም አልቻልኩም። ጭራሽ እየተባባሰ መጣ። ለረጅም ጊዜያት ነው የምላችሁ ከአልጋ አልነሳም ነበር። እዛው ነው የምተኛው፣ እዛው ነው በቃ ሱሴን የምጠቀመው፣ እዛው ነበር መሆነው። ጭራሽ ዲፕሬሽን እየተባባሰ ከዛስ ኦቨርዌት እየሆንኩ እየመጣሁኝ እንደዛ እያለ ቀጠልኩ በኔ ጀርኒ ማለት ነው። ከዛ ዲፕሬሽን ለመውጣት ምን አደርጋለሁ? ሳይካትሪስት ጋር ሄጄ ነበረ። ቻልኩት መጠን ደግሞ ሰርች እያረኩኝ ለመማርና ለማወቅ ሞክር ነበር ግን መውጣት አልቻልኩም ነበረ። ለምን ይመስላችኋል? ዲሲዥን ስለሚፈልግ። ከዲፕሬሽን ለመውጣት የራሴ ውሳኔ ያስፈልጋል። ራሴን ማሳመን፣ አዎ ዲፕሬሽን ውስጥ ነኝ፣ ከዚህ ደግሞ መውጣት አለብኝ ብዬ ራሴን ማሳመን ያስፈልገኝ ነበር። እኔ ደግሞ ያንን አላረኩም ነበረ። እኔ በዛ ሰዓት ከዛ ዲፕሬሽን ለመደበቅ የማደርገው ነገር ሱስ ነበረ። በዛ ዲፕሬሽን እና በዛ ሱስ ውስጥ እንደዛ እየተደበቅኩኝ ለ4 ዓመት ከቆየሁኝ በኋላ ባለፈው እንዳልኳችሁ የኔ ዲፕሬሽን በጣም ሲባባስ፣ በመጨረሻ ሰዓት ሲባባስ ገባኝ። ህይወቴን እንደዚህ መኖር እንደማልፈልግ ገባኝ። ተረዳችሁኝ? ምክንያቱም ሊቪንግ ሄል ነበር። በቃ ስቃይ ነው። ዲፕሬሽን ውስጥ ያላችሁ ታውቁታላችሁ ምን ያህል እንደሚከብድ፣ ምን ያህል ለምንም ነገር ሞቲቬሽን ማጣት፣ ለምንም ነገር ተስፋ ማጣት፣ ምንም የለኝም ብሎ ማሰብ እንዴት እንደሚከብድ ታውቁታላችሁ። እና በመጨረሻ ግን እንደዛ መኖር እኔ በጣም መረረኝ እና የዛ ጊዜ መጨረሻ ላይ አይ ዲሳይድድ ህይወቴን መቀየር እንደምፈልግ ከዚህ በኋላ አይኖ ዲፕሬሽን ውስጥ መውጣት እንደሚከብድ ሊመለስ እንደሚችል አውቃለሁ። ግን ከኔ የሚጠበቁትን ነገሮች ማድረግ ፈለግ። ምንድነው እኔን የጠቀመኝ ከዲፕሬሽን ለመውጣት? እኔን የጠቀመኝ ከዲፕሬሽን ለመውጣት አንደኛ ሶሻል ሚዲያ ማየት መቀነስ። እውነቴን ነው የሚላችሁ ይሄ ነገር እኔን በጣም ጠቅሞኛል። ምክንያቱም ገብቼ ሶሻል ሚዲያ ባየሁኝ ቁጥር እኔ ወደኋላ እንደቀረሁኝ የኔ ፕሮግረስ የኔ ስራዎች እኔ የማደርጋቸው ነገሮች የሞቱ እንደሆኑ ወይም ደግሞ እኔ እየተንቀሳቀስኩ እንዳልሆነ ብዙ ሰው ደግሞ ጥሎኝ እንደሄደ ገባችሁ? ብዙ ሰው ደስተኛ እንደሆነ እኔ ግን በሀዘን ውስጥ እንዳለሁኝ እኔ ዲፕረስድ ሆኜ ሁሉም ሰው ግን ህይወቱን በስነ ስርዓት እየኖረ እንደሆነ ነው እንዲሰማኝ የሚያደርገው። ትረስት ሚ ደግሞ ሁሉም ሰው እንደዛ አይደለም። በጣም ብዙ አይነት ስቃይ ውስጥ ነው ያለው። ግን ሶሻል ሚዲያ የሚያሳየን ምንድነው? ትንሿን ነው። ከዛ ላይ እኛ ራሳችንን እንድንጠራና ስለ ራሳችን ያለን ነገር ውዝግብግብ እንድንል ያደርገናል። አንደኛ ያረኩት ነገር ሶሻል ሚዲያ የምጠቀምበትን ሰዓት ቀነስኩት ማለት ነው። ከዛ ምን አረኩኝ? ሁለተኛ ደግሞ አዳዲስ ሀቢቶችን መጨመር፣ አዳዲስ ማድረጋቸው ነገሮች ቀን በቀኔ ላይ መጨመር። ምክንያቱም ምን ይባላል መሰላችሁ? ኖ ሩቲን ሞር ላይክሊ ቱ ፌል ኢንቱ ዲፕሬሽን። ምንም ሩቲን ከሌለን ዲፕሬሽን ላይ የመውደቃችን ቻንሳችን በጣም ሀይ ነው። ስለዚህ በቀን ውስጥ ሩቲን ሊኖረን ይገባል። የሆነ የምናደርገው ነገር ሊኖር ይገባል። ካለበዛ ዲፕሬሽን ውስጥ ነው የምንሆነው። ምክንያቱም ቁጭ ብለን ያለ ነው ማለት። ሁለተኛ ምንድን ነው ያደረኩት? አዳዲስ ሀቢቶችን መመስረት ጀመርኩ። ለምሳሌ እንዳልኳችሁ ባለፈው መጽሐፍ ማንበብ፣ ወክ ማድረግ ምናምን እያልኩኝ አዳዲስ ነገሮችን በቀን ውስጥ የማደርጋቸውን ነገር ጨመርኩኝ። ሂሊንግ ጀርኒ ወይም ደግሞ የራስን የመጠገን ሂደት ስትጀምሩ ማለት ነው በጣም ትናንሽ ስቴፖችን ሂዱ። እሺ፣ በአንዴው ትልቅ ነገር አትጠብቁ። በአንዴው ትልቅ ተአምር መጥቶ እንድትቀየሩና የሆነ አለ አይደለ በቃ በአንዴው እንድትጠገኑ ምናምን አትጠብቁ። ሁሉም ነገር ስቴፕ ባይ ስቴፕ ነው። ቀስ እያላችሁ ዛሬ ትንሽ ሞከራችሁ፣ ነገ ትንሽ፣ ከነገ ወዲያ ትንሽ፣ ያቺ ትንሽ ነገር ተጠራቅማ ነው በቃ በጣም ትልቅ ፕሮግረስ የምታዩት ከሆነ ጊዜያት በኋላ ማለት ነው። ስለዚህ በአንድ ቀን የሆነች ነገር ሞከራችሁ ተስፋ እንዳትቆርጡ ማለት ነው። ሶስተኛ በጣም የጠቀመኝ ጆርናል ማድረግ ወይም መጻፍ። ጋይስ እመኑኝ፣ ጻፉ። የሚሰማችሁን ስሜት እንዳለ ጻፉ። ለምሳሌ እኔ ይሄን ደብተር የገዛሁት መጨረሻ እንዳልኳችሁ ዲሳይድ ሳረግ እኔ ራሴን ከዲፕሬሽን ማውጣት አለብኝ ብዬ ዲሳይድ ሳረግ የገዛሁት ደብተር ነበረ። በጣም የዛኔ ኃይለኛ ዲፕሬሽን ውስጥ ነበርኩ ግን እንዳለ እዚህ ላይ ጽፌዋለሁ። ኤቭሪዴይ የሚሰማኝን ስሜት ከቻልኩ ትንሽ ላንብብላችሁ። አሪፍ አይደለም፣ ስለዚህ ዝም ብዬ ትንሽ ብቻ ላንብብላችሁ። ሃይ፣ ይሄ የመጀመሪያ ቀን ጆርናል ሳረግ በጣም መኖርበትን ህይወት በጣም እየጠላሁት ነው። ከዛሬ ቀን ጀምሮ ለመቀየር እሞክራለሁ። ይሄን ያህል በጣም ትልቅ አይደለሁም አዲስ ህይወት ለመጀመር፣ ትንሽም ደግሞ አይደለሁም ቁጭ ብዬ ህይወቴ ላይ ለመቀለድ ብዬ ነበረ እና አሁን እንግዲህ ሳዩ
አስቡት። ሁለት ናቸው እንደምታዩት። ሌላም አሉ ጆርናል ማድረግባቸው። ምንድነው የጠቀመኝ ጋይስ? ጆርናል ማድረግ ምን ይጠቅማችኋል መሰላችሁ? በዛ ሰዓት የሚሰማችሁን ስሜት እንዳለ ምን አይነት ስሜት ኔጌቲቭ ሀሳቦችን ቢሆኑ ምንም ቢሆኑ ትጽፏቸዋላችሁ፣ እንዳለ ትጽፋቸዋላችሁ። ተረዳችሁ? ከዛ ያንን የጻፋችሁ የምትጠሉትን ከራሳችሁ ሊሆን ይችላል፣ እያስቸገራችሁ ሊሆን ይችላል። ሁሉንም ነገር ትጽፉታላችሁ። ከዛ አልፋችሁ ስታዩት ምን እየጎዳችሁ እንደሆነ ምን መቀየር እንደምትፈልጉ ምን ከራሳችሁ እንደምትጠሉ እና ምን ማስተካከል እንደምትፈልጉ ክሊርሊ ታዩታላችሁ ማለት ነው። ምክንያቱም የተጻፈ ነገር ያ የተጻፈ ኢሞሽናችሁን ነው የምታዩት ማለት ነው። ስለዚህ አንዳንድ ጊዜ እኮ ዛሬ የተሰማን ስሜት ነገር ረሷልን። የተጻፈ ነገር ሲሆን ግን ዞር ብለን አይተነው ኦኬ ይሄን ነገር ማስተካከል እንችላለን፣ ይሄን ነገር እንደዚህ አድርጌ ማስተካከል እችላለሁ ብላችሁ ታስተካክሉታላችሁ ማለት ነው። ትረስት ሚ ጆርናል ማድረግ ጀምሩ። ራሳችሁን በደንብ እያወቃችሁበት ትመጣላችሁ። ምን እንደሚደብራችሁ፣ ምን እንደሚያስጠላው፣ ምን ትሪገር ምን እንደሚያበሳጫችሁ ተረዳችሁኝ? ለምሳሌ እኔ ዛሬ የሆነ ነገር አበሳጭቶኝ ከሆነ ከጻፍኩት ያን ያበሳጨኝን ነገር እዛ ላይ አየዋለሁ ማለት ነው። ምሳሌ ዛሬ እኔ ተናደድኩ ልበል፣ በጣም የሆነ ነገር አናደደኝ። ያ ያናደደኝ ነገር እኮ በጣም ትንሽ ነገር ሊሆን ይችላል፣ ግን ተያይዞ የሚመጣ የድሮ የተሰማኝ ስሜት ሊኖር ይችላል። ገባችሁ? ድሮ ላይ የሆነ የጉዳይ ነገር ተያይዞ መጥቶ ዛሬ ሊያናድደኝ ይችላል። ያንን ግን ጽፌ ሳይሆንና ካለፈ በኋላ በምን ምክንያት እንደተናደድኩ ቆም ብዬ ሳብሰለሰለው ያንን ጥያቄ መመለስ እችላለሁ ማለት ነው። ብዙ ጊዜ የሚሰማን ኢሞሽን ተያይዞ የሚመጡ የድሮ የተጎዳንባቸው ነገሮች ሊኖሩ ስለሚችሉ ጽፈን ያንን ሂል ለማድረግ መሞከር አለብን። ስለ ንዴትና ስለ ጆርናሊንግ ደግሞ ከፈለጋችሁ እንዴት ጆርናል እናርግ፣ እንዴት መጻፍ እንችላለን የምትሉት ደግሞ ኮሜንት አድርጉልኝ። ኔክስት ቪዲዮ እሰራላችኋለሁ ማለት ነው። በጣም የጠቀመኝ ነገር ጠዋት መነሳት ጋይስ፣ ጠዋት መነሳት። ጠዋት ስላችሁ እኔ ሌሊቱ ሙሉ አልተኛም ነበር። ቁጭ ብዬ አድርና ከዛ ጠዋት ሲነጋ ነበር ምተኛው። ሱሱም ስለነበር እንዳልኳችሁ ጠዋት ላይ ነበር ምተኛው። ያ ደግሞ ምንድነው ከሪያሊቲ ከምድር ላይ ካለው ነገር ከሰው ከሁሉ ነገር አራርቆኝ ነበር። እኔ በጣም ወደኋላ እንደቀረው እንዲሰማኝ አድርጎኝ ነበር። ምንድነው ያደረኩት? ጠዋት መነሳት ስላችሁ ስራ ካላችሁ ኦፍ ኮርስ አንዳንዶቻችሁ ወይ ትምህርት ካላችሁ ወይ ስራ ካላችሁ ጠዋት ልትነሱ ትችላላችሁ። እኔ እያልኳችሁ ያለሁት ጋይስ ስራ ከመሄዳችሁ ቢያንስ አንድ ሰዓት ወይም 2 ሰዓት በፊት ወይ ትምህርት ቤት ከመሄዳችሁ 1 ሰዓት ወይ 2 ሰዓት በፊት ቀድማችሁ ተነስታችሁ ጠዋት ላይ ከራሳችሁ ጋር መሆን አለባችሁ። ጠዋት ላይ መነሳት ምን ይጠቅማል መሰላችሁ ጋይስ? ጠዋት ተነስተን ከራሳችን ጋር ሆነን ራሳችንን፣ ኢሞሽናችንን፣ ስሜታችንን ማን እንደሆነ ራሳችንን በደንብ ለማዳመጥ ይጠቅመናል። ጠዋት ተነስተን በንጹህ አይምሮ ምንም ነገር ሳናረግ ስልካችንን ሳንጠቀም ምን ሳንል ወደ ስራም ሳንሄድ ቀድመን ከራሳችን ጋር ሆነን ራሳችንን መስማት አለብን። በዛ ሰዓት ነው መጥፎ ሀሳቦቻችንን ምናምን የምንሰማቸው። ጠዋት ላይ ሞር ክሊርሊ እንሰማቸዋለን። ያ በልጅነት የተባለው ነገሮች ምናምን እንዳለ ጠዋት ላይ በደንብ እንሰማቸዋለን። ያኔ ለማስተካከል ይቀለናል ማለት ነው። ስለዚህ በጠዋት ተነስተን ስራ ከመሄዳችን ወይም ደግሞ ትምህርት ቤት ከመሄዳችን ቢያንስ 30 ደቂቃ እስከ 1 ሰዓት ለራሳችን መስጠት አለብን። ስልካችንን ሳንጠቀም ምንም ነገር ሳናረግ ቁጭ ብለን ከራሳችን ጋር ራሳችንና አይምሯችንን መስማት አለብን። የሚጠቅመን ሌላው ደግሞ ኢንቫይሮንመንት፣ በጣም ያለንበት የምንውልበት ቦታ ጓደኝነት ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ምናምን በጣም ቶክሲክ የሆነ ራሳችንን እንድንጠላ የሚያደርጉ መጥፎ ንግግሮች ኮምፓሪዝም ውስጥ ወይም ደግሞ ውድድር ውስጥ የሚያስገቡን ወይም መጥፎ አስተሳሰብ ያላቸው ስለራሳቸው ቫልዩ የሚያደርጉ ሰዎች ጋር ምንውል ከሆነ ያሃ ራሱ ሌላ ዲፕሬሽን ነው ማለት ነው። ስለዚህ ያለንበት ኢንቫይሮንመንት ወይም ያለንበት ፍሬንድሺፕ ወይም ያለንበት ቦታ መቀየር አለብን። ራሳችን ሙሉ በሙሉ መቀየር አለብን ከዲፕሬሽን ለመውጣት። የምሬን ነው የምላችሁ። መጥፎ ጓደኛው ሁሉ ጊዜ ኔጌቲቭ መጥፎ ነገር ወይኔ እንደዚህ ሆነ ወይኔ እንደዚህ አሁን እንትና እያለፈላቸው ነው እኛ እንደዚህ ልንወድቅ ነው ወይኔ ምናምን የሚል ከሆነ መለየት አለብን። ተረዳችሁኝ? ሆፕ የሚሰጠን ጥሩ ፊውቸር የሚታየው ወደፊት እንደዚህ እንሆናለን፣ ወደፊት እንደዚህ አድገን እንሰራለን የሚለን ጓደኛ ካልሆነ መለየት አለብን። ምክንያቱም የአእምሮ ጤናችንን እያቃወሰ የሚመጣው ሁልጊዜ ባለፈውም ብላችኋለሁ፣ ከዚህ በፊትም ቲክቶክ ላይ ብያችኋለሁ። ቢ ሰልፊሽ፣ ራሳችሁን አስቀድሙ። ገባችሁ? እንደዚህ አይነት አስተሳሰብ ያለው ጓደኛ ወደኋላ ነው ሊስባችሁ የሚችለው። እናንተ ደግሞ ራሳችሁን ለማስመለጥ ነው እዚህ ምድር ላይ የመጣችሁት። ስለዚህ ተለዩ። ፋሚሊም ቢሆን ያላችሁበት ሰራውንዲንግ አይ ነው በጣም ይከብዳል። ቶክሲክ ፋሚሊ ውስጥ ካላችሁ ለቆ መውጣት ሊከብድ ይችላል። ግን ከዛሬ ነጋችንን ማሳመር ስላለብን መጥፎ ወይም ደግሞ መጥፎ አስተሳሰብ ያለው ከቤተሰብ ውስጥ ከሆነ ያለ ነው ለመውጣትና
የራሳችንን ህይወት ለመገንባት ደግሞ ማሰብና ማቀድ አለብን አይመስላችሁም? ምክንያቱም በዛ ውስጥ ራሳችንን አስረን መጎዳት የለብንም። ይሄን እንግዲህ ምንም ካላችሁት በሉት ትክክለኛ ነገር ነው። እመኑ። ወደኋላ የሚይዘንና ወደኋላ የሚያስቀረን ወደኋላ የሚያስቀረን ምንም ነገር ጓደኝነትም ሊሆን ይችላል፣ ቤተሰብም ሊሆን ይችላል፣ መቁረጥ አለብን። ምክንያቱም ራሳችንን ማስቀደም አለብን ብዬ ስለማምን ማለት ነው። ሌላው ደግሞ የማይረሳው ነገር ጸሎት ማድረግ አለብን። በምንችለው ጸሎት እናርግ ጋይስ። ጸሎት ስንል ከዚህ በፊትም ብዙ ጊዜ እናገራለሁ። ጸሎት ስንል ተንበርክከን ዋይ ምናምን ማለት አይደለም። ሪል ሪሌሽንሺፕ ከእግዚአብሔር ጋር እንዲኖረን ይገባል። በስነ ስርዓት የምናወራው የተሰማንን ነገር የምንገልጽለት የምናወራው ጌታዊ እንደዚህ እንደ አባትና እንደ ልጅ ያለን ሪሌሽንሺፕ ሊኖረን ይገባል። ምክንያቱም በዛ ውስጥ ፈውስ ስላለ ማለት ነው። ስለዚህ እባካችሁ ጸሎትም አርጉ። በቻላችሁት መጠን ከእግዚአብሔር ጋር የሆነች እንኳን ትንሽ ህብረት እንዲኖራችሁ ሞክሩ። ኤቭሪዴይ ትንሽ በሞከራችሁ ቁጥር እግዚአብሔር ደግሞ እየረዳችሁ ይመጣል። ትረስት ሚ ኦን ዲስ። እኔ ለዚህ ምስክር ነኝ። እግዚአብሔር ይረዳችኋል። ትንሽ እንኳን እናንተ ኮሚትመንታችሁን እና ፍላጎታችሁን እግዚአብሔር ባየ ቁጥር እየባረካችሁና እያዳናችሁ ነው የሚመጣው። ስለዚህ እመኑኝ፣ ትንሽ ሪሌሽንሺፕ ከእግዚአብሔር ጋር እንኳን ይኑረን እና ይህንና ነገር አድርገን ደግሞ እንዳልኳችሁ ሂሊንግ ወይም ደግሞ ሂሊንግ ጀርኒ ወይም ደግሞ ራስን መጠገን መንገድ ነው፣ ጉዞ ነው። የሚበቃ ነገር አይደለም፣ ጉዞ ነው። ስለዚህ በዛ ውስጥ ደግሞ እግዚአብሔርን እያመንን እግዚአብሔር ነገሮችን ይቀይራል ብለን እያመንን መሄድ አለብን ማለት ነው። ከኛ ግን የሚጠበቀውን ነገር እንዳልኩት እያደረግን። ሌላው ደግሞ እንደምላችሁ ወክ አርጉ ጋይስ፣ በጣም ወክ አርጉ። እኔ ወክ አርጉን ከኋላ ወደፊት አሰርቼ ይመጣሉ። ወክ አርጉ ሚል ለብዙ ነገር ለጤናችሁ ጥቅም አለው፣ ለሰላማችሁ ጥቅም አለው፣ ለዲፕሬሽን ጥቅም ለብዙ ነገር ወክ አርጉ ጋይስ። ወክ ስታረጉ ደግሞ ስልካችሁን እየተጠቀማችሁ ምናምን ሳይሆን ከራሳችሁ ጋር እያወራችሁ ለረጅም ሰዓት ማለት ነው። በቀን የሆነ ያክል ሰዓት ወክ እያረጋችሁ ከራሳችሁ ጋር ምንድነው አሁን እኔ ወክ ሳረግ ምንድነው ያና የምትፈልጊው? ምንድነው እየጎዳሽ ያለው? ምንድነው አሁን ላይ እየያዘሽ ያለው? ምንድነው ሰላምሽን እየነሳ ያለው ብዬ ከራሴ ጋር እያወራሁኝ ወክ አረጋለሁ፣ እየሳኩ እየተደሰተ። ብዙ ጊዜ የምቸገረው አይምሮ ውስጥ ሆነና ወይ ድሮ ላይ ወይም ደግሞ ወደፊቴ ላይ ስታክ አረግና የዛሬ መኖር አቆማለሁ ማለት ነው። ያ ደግሞ በጣም እኔን ዲፕሬሽን ውስጥ ይጥለኛል። በጣም ነው የምላችሁ። ወይ የድሮ ላይ በጣም ሰጸጸት ወይም ደግሞ ወደፊት ምን ይሆናል ብዬ በቃ አይምሮ ውስጥ ቁጭ ብዬ አይምሮ ውስጥ ነው ያለሁት። እዚህ ያለውን ነገር በሙሉ ከፊት ያለውን ነገር እረሳዋለሁ ማለት ነው። ያ ሌላ ጭንቀት ውስጥ ይከተኛል። ያኔ ምን እንደማደርግ ታውቃላችሁ? እነሳና ወክ ከዛስ የማልፈውን ነገር ሁላ እነካለሁ። ምክንያቱም እዚህ ፕሬዘንት ወይም ደግሞ አሁን ያለሁበት ላይ እንደሆንኩ ለአይምሮ ላሳየው ማለት ነው። እነካለሁ፣ ሴፍ እንደሆንኩ፣ ሰላም እንደሆንኩ፣ አሁን ላይ ሰላም እንደሆንኩኝ አሳየዋለሁ። ምክንያቱም ዛሬን ካልኖርን እንዴት ነው ነገንስ መስራት የምንችለው ጋይስ? ዛሬን በስነ ስርዓት ካላጣጣም ነገስ እንዴት ነው ደስተኛ ልንሆን የምንችለው? ስለዚህ ከአይምሯችን መውጣት አለብን፣ ወክ ማድረግ አለብን። ዳሱ፣ ሳር ንኩ ወይ ምናምን። የምሬን ነው ብላችሁ እንዴት ለውጥ እንዳለው ታዩታላችሁ። ሌላ ደግሞ ሰፖርት የሚያደርጓችሁ የሚረዷችሁ ጓደኝነት ውስጥ ለመግባት ሞክሩ። የማይረዷችሁ ጓደኛ ከሆነ ያላችሁ ሁሌ ነው ብላችሁ ተለዩ። የማይረዷችሁ የእናንተ ሲቹዌሽን እናንተ ዲፕረስድ እንደሆናችሁ አይተው የሚያግዟችሁ ወይም ደግሞ አይዟችሁ ማይሏችሁ ከሆነ ተለዩ። እሺ። እና አይዟችሁ፣ ማያልፍ ነገር የለም። በጣም ነው የምወዳችሁ። አይ ሆፕ ይሄ እንደሚረዳችሁ ተስፋ አደርጋለሁ። ከጠቀማችሁ ደግሞ ኮሜንት ላይ አሳውቁኝ። ኔክስት ደግሞ እንድሰራ የምፈልገው ነገር ካላችሁ ኮሜንት አድርጉ። ከዚህ በፊትም ብያችኋለሁ። እዚህ ጋር ኮሜንት ማድረግ ከደበራችሁ ደግሞ ዴሚ ክፍት ነው። ቲክቶክ ላይም ኢንስታግራም ላይ አይዟችሁ፣ የማይጠገን የማያልፍ ነገር የለም። እኔ ለዚህ ምስክር ነኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ